ከ2500 ዓመታት የንግስና አስተዳደር ታሪክ ወደ አያቶላ አስተዳደር ዛሬ ስለ 1979 የኢራን አብዮት በወበረር የማስቃኛቸው ይሆናል። እስኪ ያስቡት፣ አንድ ግብዣ በጣም ውድና ቅንጡ ከመሆኑ የተነሳ አገርን ለአብዮት ቢዳርግ አመቱ እንደ ጎርጎሮሳውያኑ አቆጣጠር 1971 ነው። የኢራኑ ሻህ መሐመድ ራዛ ፓህላቭ የፋርስ ግዛት የተመሰረተበትን 2500ኛ ዓመት እያከበሩ ነው። ለዚህ በዓል ብቻ አካባቢውን የሚያሳምሩ 50,000 ዘፈኖች እንግሊዘኛው ሶንግ በርድ ከአውሮፓ አስመጥተዋል። ለ600 ሰላም ጤና ይስጥልኝ ውድ ተመልካቾች፣ ዛሬ የ1979ን የኢራን አብዮት እንመለከታለን። እንዴት አንዲት በምዕራባውያን እየተቃኘች ንጉሳዊ አገር በአንድ አመት ውስጥ ወደ ጥብቅ እስላማዊ ሪፐብሊክ እንደተቀየረች። በመጀመሪያ ቤቱን ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ጀምሩ። አብራችሁን ቆዩ። የ1979 አብዮት ለመረዳት ይረዳን ዘንድ በመጀመሪያ ወደ 1953 መመለስ አለብን። ኢራን በወቅቱ ሞሳዴቅ የሚባሉ በህዝብ ዘንድ ተወዳጅ ጠቅላይ ሚኒስትር ነበራት። እሳቸው የኢራንን ነዳጅ ከእንግሊዞች እጅ አውጥተው ለሀገር ጥቅም ለማዋል ወይም ናሽናላይዝ ለማድረግ ፈለጉ። ይህ ለብሪታንያ አልተመቸም። ታዲያ በዚህ ድርጊት የተበሳጩት አሜሪካና እንግሊዝ መፈንቅለ መንግስት በማቀነባበር ሞሳዴቅን ከስልጣን አውርደው ለሚፈልጉት ለሻህ ፍጹም ስልጣንን ሰጡ። ዩኒቨርሲቲዎች ተስፋፉ፣ ፋብሪካዎች ተገነቡ፣ ትምህርት ቤቶችም በብዛት ተገነቡ። ድርጊቱን ከላዩ ሲመለከቱት መልካም ቢመስልም ተቃውሞ ግን አስነሳ። የመጀመሪያው ተቃውሞ የተነሳው በወግ አጥባቂዎች፣ የሃይማኖት መሪዎችና በንግዱ ማህበረሰብ ባዛሪዎች ነበር። ሻሁ ሀገሪቱን ሲያዘምኑ አንድ ትልቅ ስህተት ሰሩ። የህዝቡን የሃይማኖትና የባህል እሴቶች ይችላሉ። የሙስና መስፋፋትና የሀብት ክፍፍል ፍትሃዊ ያለመሆን ድሆችን አስቆጣ። ከሁሉ በላይ ደግሞ ሳፋክ የተባለው የሻሁ ምስጢራዊ ፖሊስ ተቃዋሚዎችን በማሰርና በመግደል ህዝቡን በፍርሃት ይገዛ ነበር። በዚህ መሃል ነበር ታዲያ አንድ ድምጽ ከሩቅ መሰማት የጀመረው። አያቶላህ ሩሆላህ ኮሚኒ። ብዙዎቻቸውን ሊያስገርም የሚችለው ኢንተርኔት በሌለበት ዘመን እንዴት አብዮት ሊቀሰቀስ ቻለ ነው። መልሱ በካሴት ነበር። ኮሚኒ ከኢራን ተባረው በኢራቅና በፈረንሳይ በስደት ይኖሩ ነበር። የኮሚኒ ንግግሮች በካሴት እየተቀዱ በድብቅ ወደ ኢራን ይገቡ ነበር። በየመስጊዱና በየቤቱ ይደመጡ ነበር። ምስራቁንም ሶቪየት፣ ምዕራቡንም አሜሪካን አንፈልግም የሚል አዲስ መንገድ አሳዩ። አያቶላህ ሩሆላህ ኮሚኒ እንደ አውሮፓውያን አቆጣጠር በመስከረም 14 1902 በኮሚኒ ከተማ በወቅቱ ፐርሲያ በአሁኑ ኢራን እንደተወለዱ ታሪካቸው ያመላክታል። የአብዮቱን ፍንዳታና ጥቁሩ አርብ ከሁለት ሳምንት በኋላ መሆኑ ነው። የካቲት 1 ቀን 1979 የቴህራን አየር መንገድ በሚሊዮኖች በሚቆጠሩ ሰዎች ተጨናንቋል። አንዳንዶች በሰው ልጅ ታሪክ ትልቁ ስብስብ ነው ይሉታል። አያቶላህ ሩሆላህ ኮሚኒ ከ14 ዓመታት ስደት በኋላ በድል ተመለሱ። እኔ መንግስት መሰረታለሁ ብለው አወጁ። በ10 ቀናት ውስጥ የንጉሱ ጠባቂዎችና ጦር ኃይሉ እጃቸውን ሰጡ። የ2500 ዓመታት የንግስና ታሪክ በ10 ቀናት ውስጥ አከተመ። ነገር ግን አብዮቱ በዚህም አላበቀም። ብዙም ሳይቆይ አክራሪ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ በመውረር 52 ዲፕሎማቶችን ለ444 ቀናት አገቱ። ይህ ክስተት ኢራንን ከሌላው ዓለም አገለላት። የአሜሪካና ኢራን አለመግባባት እዚህ ላይ ይጀምራል። አዲሱ የእስላማዊ ሪፐብሊክ ህገ መንግስት ጸደቀ። ኮሚኒም ጠቅላይ መሪ ወይም በእንግሊዘኛው ሱፕሪም ሊደር ሆኑ። የአብዮቱን ለውጥ ተከትሎ የባህል ለውጥ መጣ። የምዕራባውያን ሙዚቃ ታገደ። ሂጃብ ግዴታ ሆነ። ለውጡ የመካከለኛው ምስራቅን ቀጠና ከፖለቲካዊ ርዕዮተ ዓለም ፉክክር ወደ ሃይማኖታዊ ፉክክርም ቀየረው።
ለማጠቃለል ያክል የኢራን አብዮት የ20ኛው ክፍለ ዘመን ትልቁ ክስተት ነው ይባላል። የኢራን አብዮት ትልቅ ትምህርት የሰጠ ክስተት ነው። ቁሳዊ እድገት ብቻውን የህዝብን ጥያቄ ሊመልስ እንደማይችል እናም የህዝብ ብሶት ሲገነፍል ምንም አይነት ኃይል ጦር ሊያቆመው እንደማይችል አሳይቷል። ዛሬም ድረስ የኢራን እና የምዕራባውያን ቅራኔ ምንጩ ይኸው የ40 ዓመት ታሪክ ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ የአያቶላህ ሩሆላህ ኮሚኒን የስልጣን ዘመን ማለትም ከ1979 እስካረፉበት ድረስ ያለውን 1989 ድረስ ያለው እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ስላዳመጣችሁኝ አመሰግናለሁ።